አንድ ብላት ልንገራችሁ። ሰይጣን የልብን አያውቅም። የሚያውቅ የምን ብቻ ነው? የተነገረ ብቻ ነው የሚያውቀው። የተነገረ ያውቅ። ስለዚህ አሁን በተክሊል ልታገቡ ያስባችሁ ካላችሁ እኔ በተክሊል ነው የማገብ አይባልም። ዝም ምን የሚባል ታወቃችሁ ነው ይልና ያፈርሳል። ዛሬ ስጸልይ ነው የማድር ካላችሁ ይልና አንድ ወሬኛ ሲያመጣለስ ከ5 ሰዓት እያወራችሁ እንዲያመሻለ እንዲያ ነው የሚያደርግ ዲያብሎስ ማለት ነው። አለማውራት ጥሩ ነው ማለት ነው። ገዳም ለመሄድ ካላችሁ ነው አጀለ ይልና እዚህ ላይ ስንክል ያደርጋቸዋል። አይወራም። ጽድቅን በልብ ዞር ሲሰሩት ብቻ ነው መግለጥ። ንግግር ቅዱስ ያደርጋል። ንግግር ምን ያደርጋል? ሰይጣን ያደርጋል። በንግግር በአፋችን ሁሉን ነገር ማውራት፣ እቅዳችን ሁሉ መዘግዘግ፣ እንደዚህ ለመጣው ሰው ሁሉ እቅዳችን መዘግዘግ እንዲህ ብሎ እንዲያው አሁን እኛ እኮ ሲጀመር እኮ መረጃ የሚሰበስብ ሰው አያስፈልግንም። ራሳችን ቀድመን ስለምናወራ እንደዚህ ማቅደናል፣ እንደዚህም ልናረግ ነው፣ እንደዚህም ልናረግ ነው፣ እንደዚህም ልናረግ ነው ብለን መዘግዘግ። እዚያ ሰይጣን አስበሻል ማበላሸት እየሄደ ማበላሸት ቀድመን ስለምንናገርለት ማለት ነው። ከነገ ወዲያ ልቆርብ ነው ሲሉለት ማታ ዱብ በእንቅልፍ ማለት ነው። እንደዛ አድርጎት ያበላሽበታል። ስለዚህ 2 መነኮሳት እኮ ከ50 ዓመት በላይ ነው አይደል በሰይጣን ሲቀልዱበት የኖሩ። ተመካክረው በተቃራኒው እንደሚያወሩ አረጉና በተቃራኒው እናውራ ካሉማ ይሄን ራሱ ይሰማዋል ሰይጣን። ዝም ብለው ልብ ለልብ ተዋውቅና በተቃራኒ ያወራሉ። ባት ሊያጸኑ ሲፈልጉ እንደው ሰሞኑን ስንውጣና እንዙር ባታት ሰለቸን ይላል። እነዚህ አይረቡም ሰነፎች ናቸው ብሎ ወደ ሌላ ሲሄድላቸው ቁጭ እነሱ ባታቸው ሁልጊዜ ተቃራኒውን እያወሩ ወደ 56 ዓመት 2 መነኮሳት በሰይጣን እቅዳቸው እንዳያውቅ አድርገው ሲቀልዱበት ኖረዋል። ይሄ በፊልክስዩስ ላይ ተጽፎልናል። እና ንግግር በህይወታችን ውስጥ ሰይጣን እቅዳችንን እንዲያበላሽብን ያደርጋል። እቅድ አይለፈልም። ልታደርጉ ያሰባችሁት ለሰዓቱ ነገ አስቀድሳለሁ እቆርባለሁ የኔት የሚያደርጋችሁ እሱ ያውቃል። ነገ ታስቀድሳላችሁ እንጃ ዝም እግዚአብሔር ያውቃል። ይሄ ነው የሚባለው። ስለዚህ ዝም እንድንልም እግዚአብሔር ይርዳል። አሜን በሉ። ዝም ማለት እኮ እንዴት መልካም መስራት። ወሬኛ ሰው ይላል ጦር ተተክሎበት ጦር ሊነቅል እንደሚቸኩል ያለ ነው። አሁን ጦር የተተከለበት ሰው ከስንት ደቂቃ በኋላ ነቀሉት ይላል። አውጡልኝ ነው የሚለው አይደለም እንደ ጦሩ ስለሚያምኑ። ወሬኛ ሰው የሰማውን ለማውጣት እንዲያርጎ ይቸኩላል። እንደዚህ አርጎ ይቸኩላል። ወሬኛነት ዓለም ያጠፋል። ዝም ማለት ግን ሰይጣንንም ሌላውንም ያስፈራል። የሚገባውን ብቻ ግን እየተናገሩ ማለት ነው። ታውቃላችሁ። ስለዚህ ሰይጣንን ለመሸንገል ጌታ ፈራ። ቀድሞ እንዲህ ሲል ሰምቶት ነበርና እንዲህ ሲል እስመ ለኩሉ ግብር ወኩሎ ግብር ተመልከቱ ዘይገብራ አብ ወልድ ይገብር ሲል ሰምቶታል ይላል ቅዱስ ዮሐንስ አፈወርቅ። ወልድ የሚሰራውን ስራ ሁሉ አብ ይሰራል ሲል ስለሰማው ተአምሩኑ ከማነ በአብ ወአብ ሲል ስለሰማው አነ ወአብ አሐዱ ነን እኔና አንድ ነን ሲል ስለሰማው በዚህ ምክንያት የስ እግዚአብሔር ነው ብሎ ሸሽቶ ነበር ይላል ሰይጣን። የስ እግዚአብሔር ነው ብሎ ስለሸሸ ለማስደፈር ሰይጣን ደፍሮ እንዲመጣ ክርስቶስ እየፈራ ተየ። ለመሸንገል ሰይጣን ለማታለል ተወራ አምላኬ አባቴ ወይ ጽዋ ከኔ ተለፋ ፍጡር ነው እንዴ የቋ አምላክ ፈጣሪ መስሎኝ ነው ብሎ ቀረብ እንዲል ማለት። ከዚያን ጊዜ ሄደና አይሁድን በያዙት አሁን እዚያ እየፈራ ባትክልት ውስጥ አለላችሁ አላቸው። የአይሁድን ልብ አደፋፈራቸው። ተመልከቱ። ስለዚህ ክርስቶስ እንዲያስይዙት ስለሚፈልግ የፈራ መስሎ ታየ። ይህ ዲያብሎስን ለማታለል ጌታ ምን መስሎ ታየ? የፈራ መስሎ ታየ። ወንድ የፈራ መስሎ ታየ። ይቺ ጽዋ ከኔ ትለፍ እያለ አምላኬ ለምን ተውከኝ እያለ ሞትና ሰይጣን የዛለት ተመካክረዋል ይላል። ደግሞ ርቷል ሞት አቤት እልቅረብና ነፍሱንና ስጋውን ለይልኝ። ነፍሱን በሲኦል ስጋውን በመቃብር አወርደዋለሁ አለው ሰይጣን። ሰይጣን በረኛ ያልቀረው እነዚህ ሰው ስንት ቀን ሲቀጠቅጠኝ አይቼዋለሁ አለ። አንተ ቅረብ አንተ ነህ አለ። ኧረ እኔ አልቀርም አልዓዛርን ሲቀማኝ ስላየሁት እኔ እሱ አልደርስም። አንተ ነህ ብዙ ቀን የተንኮል ልምድ ያለ አንተ ሄዳለሁ ሰይጣን። እንደዚያ ሲመካከሩ ሰይጣን ማታ አባቴ ይህች ጽዋ ከኔ ትለፍ የምትለውን እንደ መቃጥን እንደሰጣቸው እንደ ጭብጦ ዛሬ ደግሞ ዓርብ ደግሞ አምላኬ ለምን ተውከኝ አለ። ደግሞ
በዚህ ጊዜ ፈርቶ እየጮኸ በርክረክ አለው። ቃል በዚህም ሰራዊተ መላእክት ብርሃነ መለኮቱን ብልጭ ቢያደርግ ሰራዊተ መላእክት እየሰገዱ እየተመለከቱ ንጉሠ ነገሥቱ ማየ ነው እንዴ እኔ እኮ አላወኩም ብሎ ሸሻለሁ ሲል ይሄዳል። ቃል አርጎ በመስቀሉ ቀጥቅጦ በሳት ዛንጀር በንፋስ አውጣት ሰንጎ ዲያብሎስን አስቀማጥሎ መርዙን አስተፋል። የዘንዶ መርዝ ዛሬ የጠፋል ዛሬ ነው። እቺ መጋቢት 27 ቀን የዘንዶ መርዝ የተተፋበት የአንበሳው ጥርስ የወለቀበት ነፃ ያወጣንበት ቀን ነው። መድኃኒዓለም ሙቶ ያዳንን ክብር ምስጋና ይግባው።